በቂ እንቅልፍ ተኝተው ቀኑን ሙሉ ድካም ይሰማዎታል ወይስ ደረጃ ሲወጡ ትንፋሹ ይቆራረጣል? ብዙዎቻችን ይህንን እንደ ተራ ድካም እንቆጥረዋለን። ነገር ግን ሰውነታችን ጠቃሚ የሆነ ነገር እያጣ መሆኑን የሚነግረን ምልክት ሊሆን ይችላል። ዛሬ ስለ ደም ማነስ ወይም አኒሚያ በጥልቀት እናያለን። ለምን ይከሰታል? ምክንያቶቹስ ምንድናቸው? እንዴትስ በቀላሉ መከላከል ይቻላል? እስከ መጨረሻ አብራችሁን ቆዩ። እንኳን ወደ ቻናላችን በሰላም መጣችሁ። እኔ ሲስተር መቅደስ እባላለሁ። ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ስለሚያጠቃው ነገር ግን ብዙ ጊዜ ትኩረት ስለማይሰጠው የደም ማነስ እናወራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀላል አማርኛ የደም ማነስ ማለት በደማችን ውስጥ ኦክሲጅን ወደ ተለያዩ የሰውነት ክፍሎቻችን የሚያደርሱት ቀይ የደም ሴሎች ቁጥር ወይም በውስጣቸው ያለው ሄሞግሎቢን መጠን ሲቀንስ ነው። ሰውነታችን እንደ መኪና ቢሆን ቀይ የደም ሴሎች ነዳጅ ሰውነታችን እንደ መኪና ቢሆን ቀይ የደም ሴሎች ነዳጅ ወይም ኦክሲጅን የሚያመላልሱ ታንከሮች ናቸው። ታንከሮቹ ከቀነሱ መኪናው በደንብ ሊንቀሳቀስልን አይችልም። ዋና ዋና ምልክቶቹን ስናይ ደግሞ የደም ማነስ እንዳለበት በምን ያውቃሉ? 5 ዋና ዋና ምልክቶች አሉ። የመጀመሪያው ከመጠን ያለፈ ድካም። ይሄም ምንም እንኳን ረፍት ቢያደርጉ የማይለቅ ዝለት። ሁለተኛ የቆዳ መገርጣት፣ በተለይ በከንፈር፣ በድድ እና በአይን አካባቢ የነጭነት ስሜት ሲኖር። ሶስተኛ የትንፋሽ ማጠርና የልብ ምት መጨመር ሲሆን ትንሽ እንቅስቃሴ ሲያደርጉ ልቦ ክው ክው ካለ። አራተኛ ራስ ምታትና ማዞር፣ ይሄ አንጎል በቂ ኦክሲጅን ሲያጣ የሚፈጠር ነው። አምስተኛ የእጅና የእግር መቀዝቀዝ፣ የደም ዝውውር ወደ ዋና ዋና የሆኑ አካላቶች ስለሚያደላ ጫፎች ላይ እንደ እግር፣ እጅ ያሉት እንዲቀዘቅዝ ያደርጋሉ ማለት ነው። አሁን ደግሞ መንስኤዎቹን ወይም ደግሞ ኮዝ የምንለውን እናያለን። ደም ማነስ በራሱ በሽታ ሳይሆን የሌላ ችግር ምልክት ሊሆን ይችላል። ዋና ዋናዎቹ መንስኤዎች፣ አንደኛ የአይረን እጥረት። ይህ በጣም የተለመደ ነው። ሰውነታችን ሄሞግሎቢንን ለመስራት አይረን ያስፈልገዋል። ሌላኛው ደግሞ የቫይታሚን እጥረት ነው። እንደ ቫይታሚን ቢ12፣ ፎሌት ያሉ ነገሮች እጥረት ለደም ማነስ ሊያጋልጠን ይችላል ማለት ነው። ሌላኛው ደግሞ ከፍተኛ የሆነ የደም መፍሰስ በወር አበባ ጊዜ፣ በቁስል ወይም ደግሞ በውስጥ ደም መፍሰስ ምክንያት ከፍተኛ የሆነ የደም መፍሰስ ለደም ማነስ ሊያጋልጠን ይችላል። ስር የሰደዱ በሽታዎች ለምሳሌ የኩላሊት ወይም የካንሰር ህመሞች ለደም ማነስ ሊያጋልጠን ይችላል ማለት ነው። አሁን ደግሞ መፍትሄዎችንና የአመጋገብ ምክሮችን እናያለን ማለት ነው። ደም ማነስ ጥሩ ዜናውን ስናይ አብዛኛው የደም ማነስ አይነት በአመጋገብ ሊስተካከል መቻሉ ነው። እነዚህ ምግቦች በአይረን የበለጸጉ ምግቦች እንደ ቀይ ስጋ፣ ጉበት፣ እንደ ቆስጣ ያሉ አረንጓዴ ቅጠላ ቅጠሎችና ጥራጥሬዎች እንደ ባቄላ፣ አተር በአይረን የበለጸጉ ምግቦችን ይይዛል ማለት ነው። ሌላኛው ደግሞ ቫይታሚን ሲ ነው። አይረን በሰውነታችን ውስጥ በደንብ እንዲመጥ ከፈለግን እንደ ሎሚ፣ ብርቱካንና ቲማቲም ያሉ ምግቦችን ከአይረን ጋር አብሮ መውሰድ ወሳኝ ነው። ሌላኛው ደግሞ ባህላዊ እንጀራችን በተለይ ጥቁር ጤፍ በአይረን እጅግ የበለጸገ መሆኑን እንዳይረሱ። ማሳሰቢያ፣ ሻይና ቡና ከአይረን ጋር አብሮ መጠጣት የአይረንን መምጠጥን ስለሚቀንስ ከምግብ በኋላ ቢያንስ 1 ሰዓት ቆይተው ቢጠጡ ይመከራል። በመጨረሻም ሰውነቱን የሚነግሩትን ምልክት አይናቁ። የደም ማነስ ምልክቶች ካለበት ወደ ሕክምና ተቋም በመሄድ ቀላል የደም ምርመራ ማድረግ የተሻለ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ አድርጉ፣ ለወዳጅ ዘመዶቹ ሼር
በማድረግ መረጃው እንዲደርሳችሁ አድርጉ። በቀጣይ በምን ቪዲዮ እንድሰራ ትፈልጋላችሁ? ኮሜንት ላይ ጻፉልኝ።